አንድ አሁን የሚጠቅምና እየተጠቀመ የሚሄድ ነገርን በራሳችን ልምምድ አይተን ይሄን ነገር ባረግ ይጠቅመኛል፣ ዋጋ አለው፣ ዋጋ የላትም፣ ዋጋ የለውም የምንለው ነገር አለ። ያን የመዘን ነው እንግዲህ ከራሳችን ልምምድ ከራሳችን መረዳት ከራሳችን እውቀት ተነስተን ነው ያ ነገር ዋጋ ያለው የለውም እንለው። ግን በአጠቃላይ ስናየው አንድ ነገር አሁን የሚጠቅምና እንዲሁም ደግሞ እየተጠቀመ የሚሄድ ነገር መሆኑን በማየት በመመዘን አሁን ዋጋ አለው እንዲሁም ደግሞ ወደፊት ዋጋ ይኖረዋል ብለን በራሳችን ግን የህይወት ልምምድ እንደ እውቀታችን ለተለያዩ ጉዳዮች በህይወታችን ውስጥ ዋጋ እንሰጣለን ማለት ነው። ለምሳሌ ሰው ልጅ ከሰው ከመሆኑ በፊት የሚቀድም ዋጋ የለም። ሁሉም ሰው በመሆኑ ዋጋ አግኝቷል። ፕሪቪሌጅ ነው፣ ጸጋ ነው፣ በረከት ነው። ብዙ ፍጥሮች አሉ እዚህ ምድር ላይ ግን ሰው መሆንን ያህል ዋጋ ያለው ነገር የለም። በፈጣሪ ዘንድም ስታዩ ለሰው የሚሰጠው ዋጋ የተለየ ነው። ቀድሞ መረዳትና ማወቅ ያለበት ያን ሰው በመሆን ያገኘውን ዋጋ ነው ማለት ነው። ስለዚህ ሁሉም ሰው በመሆኑ ዋጋ አለው። ያንን ዋጋ ሰው የሚሰጠው የሚነጥቀው አይደለም። አንዴ የተሰጠ ነገር ነው፣ የተሰጠ ዋጋ ነው። ነገር ግን ያንን ዋጋ መጠበቅና ማሳደግ ላይ ነው ልዩነት የሚመጣው። አንዳንድ ሰዎች በሰውነት ያገኙትን ዋጋ ይጠብቃሉ። ያንን ዋጋ ደግሞ በፍቃዳቸው ወደውና ሽተው እየሰሩ ዋጋውን ያሳድጉታል ማለት ነው። ስለዚህ በህይወት ውስጥ እንግዲህ የተለያዩ ዋጋ የምንሰጣቸው ነገሮች አሉ። ለመንፈሳዊ ህይወታችን ዋጋ እንሰጣለን፣ ለጤናችን ዋጋ እንሰጣለን፣ ለቤተሰባዊ ህይወት ዋጋ እንሰጣለን፣ ለቢዝነሳችን ዋጋ እንሰጣለን፣ ለህልማችን ዋጋ እንሰጣለን፣ ለአስተሳሰባችን ዋጋ እንሰጣለን፣ ለሀገራችን ዋጋ እንሰጣለን። እንደዚህ ብለን የምንስማማባቸው እንደ ማህበረሰብ አስቀድሞ ዋጋ የምንሰጣቸው በርካታ ጉዳዮች አሉ። ግን ምናልባት ልዩነት ከመጣ አመሰግናለሁ ቴንኪዩ። ምናልባት እንግዲህ ልዩነት ከመጣ ሁላችንም ለነዚህ በጋራ ዋጋ ለምንሰጣቸው ነገሮች የምንሰጣቸው ዋጋ ደረጃዎች ግን ሊለያዩ ይችላሉ። ከዛ ውጪ ግን እንዳልሽው ሁላችንም በጋራ የምንስማማባቸው ዋጋ የምንሰጣቸው ነገሮች አሉ። መጀመሪያ ውስጣዊ መረዳት ነው። ውስጣዊ መረዳት ነው። እኔ ሰው ሆኜ በመፈጠሬ ዋጋ ያለኝ ሰው ነኝ ብሎ ይረዳል። ግን ያ በምን ይገለጣል ከተባለ በሰውነት ያገኘውን ዋጋ የሚያሳድጉ ነገሮች ላይ የሚያደርገው ኢንቨስትመንት ነው እንደሚያስታውቀው። ይሄ ሰውዬ ብቻ ሲፈጠር ዝም ብሎ ብቻውን ዋጋ ያለው ሰው ነው፣ ከአምላኩ ጋር የተገናኘ ሰው ነው። ስለዚህ የሌሎች መኖር ዋጋ ይኖራል ለዛ ሰውዬ። ለዚህ ህይወት ግን ዋጋ ያልሰጠ ሰው ለህይወት የሚያስፈልገውን ዋጋ በብቸኝነት ከውጭ ዝም ብሎ የሚያማተርና የሚፈልግ ሰው ግን ገና ዋጋ እየፈለገ ነው ማለት ነው። የምናያቸው ዓለም ላይ ያሉ ውስጦችም አለመስማማቶችም መገፋፋቶችም ተስፋ መቁረጦችም ምናምን የሚፈጠሩት ሰውየው ለራሱ ዋጋ አይሰጥም፣ በራስ መተማመን የለውም፣ በሙሉነት አይኖርም። ስለዚህ ገና ዋጋ እየፈለገ ነው። የሆነ ነገር አዳርጎ ዋጋ ሊሰጠው ነው ለዚህ ነገር የሚታገለው። ስለዚህ በዚህ ውስጥ አንቺም እንደዛ ስትፈልጊ እኔም ስፈልግ ውጪ ያለው ነገር በሙሉ አይሞላም፣ አይሳካም። ግጭትም፣ መጣላትም፣ አለመስማማትም፣ አንዱ መናቅም አለመስማማትም ይወለዳል ማለት ነው። ስለዚህ ዋጋ ያለው ሰው በሚታወቃል ካልሽኝ እለት ከጧት ጀምሮ እስከ ማታ ነፍስ ከገዛ ጊዜ ጀምሮ ከገባው ጊዜ ጀምሮ ከነቃ ጊዜ ጀምሮ ይሄንን ማንነት የማሳደግ በጎ ነገሮችን ይሰራል። ይሄን ማንነት የሚሸረሽሩ የሚሸርፉ ነገሮች ሳይሆን ይሄን ማንነት የሚያጎለብቱ በጎ ነገሮችን አድ ያረጋል ማለት ነው። እኔ ስወለድ አሁን እንደዚህ አይነት ኮንሺየስነስ መረዳት የለኝም። ህፃን ልጅ ነበርኩ። የሆነ ቤተሰብ ውስጥ ራሴን አገኘሁት። ከዛ ያ ቤተሰብ ለራሱ ዋጋ የሚሰጥ እጁ ላይ ለመጣው ልጅ ዋጋ የሚሰጥ ሰው ሆኖ ከነበረ የኔ ዋጋ እየተነገረኝ ያን ነገር እንድረዳው እያደረኩ ዋጋዬ እንዲሰራ እየተደረገ አድጋለሁ። በአንድ ወይም በሌላ መንገድ ሆነ ብለው የሚሆን በስተት ያን ነገር ያልተረዱ ሰዎች ከሆኑ ግን እምረዳው ገና ወደፊት የሆነ ዋጋ ማገኝ ሰው አሁን ዋጋ የሌለኝ ሰው አይነት ነገር እየገባኝ ይመጣል ማለት ነው። ስለዚህ ከዛ ነፍስ ስትገዢ ዋጋ ያለኝ ሰው ነኝ የሚለውን ስሜት ማምጣት ይቸግርሻል፣ ይከብድሻል ማለት ነው። እኔ አሁን ልጅ አለችኝ 6 ዓመት ልጅና በተቻለኝ አቅም በከፍተኛ ጥንቃቄ ዋጋ ያላት እንደሆነች የፈጣሪ እጅ ስራ እንደሆነች አምላኳ ከሷ ጋር እንዳለ ብዙ ነገር እንደተሰጣት ለዓለም የምታበረክተው ነገር እንዳላት እየነገርኩ አሳድጋታለሁ። ስለዚህ ያን ነገር የሚሸረሽር ነገር በከፍተኛ ጥንቃቄ አላረግም። ምን ባስተዳደግ ያየሁት ነገር አለ፣ በሳይንሳዊ ነገሮች የማውቃቸው ነገሮች ስላሉ ያንን እየጠበቀች ምን ማለት ነው እየኮተኮቱ ማሳደግ ማለት ነው። ለምሳሌ አንድ የዛፍ ፍሬ ማንጎ ሊሆን ይችላል ወይም ሌላ ነገር ብትተኪ ያ ነገር ዋጋ አለው ማለት ዋጋ ያለው ነገር ተክለሻል። ግን ፍሬው ሊሆን ይችላል የምትፈልጊው አንቺ ፍሬው ያ የምትፈልጊያት ኤግዛክትሊ አንቺ የምትፈልጊያት ፍሬ እስከምትመጣ ድረስ ግን ሁሉ ነገር ዋጋ አለው። መብቀሏ ዋጋ አለው፣ ግንዱ ዋጋ አለው፣ ቅርንጫፉ ዋጋ አለው፣ ቅጠሉ ዋጋ አለው፣ አበባው ዋጋ አለው። ከዛ ነው ማንጎ የሚወጣው አይደል?
ስለዚህ ሁሉም የማንጎ አካል ነው ማለት ነው። ያ ነገር ከሌለ ማንጎ አያወጣም። ስለዚህ በዚህ መልኩ ነው ዋጋን መረዳት ያለብን። አንዳንድ ጊዜኛ ዓለም ላይ እንዴት ነው ዋጋን የምንረዳው? ሰውየው ደግሞ በሂደት ላይ ያለ እየጣራ ያለ እየሞከረ ያለ ሰው ዋጋ አንሰጥም፣ ሙከራ ውጤት እስከሚያመጣ ድረስ ማለት ነው። ምን እያልን ነው እኛ? ማንጎን የመፈለግ ልምምድ አለ በህይወታችን ማለት ነው። ማንጎን የማውጣት ፕሮሰስን ዋጋ አንሰጥም፣ ቫልዩ አንሰጥም። እኛም አንሰጥም ለራሳችን፣ ሰዎችም አንሰጥም። ማንጎ ሲበጣ ነው በማንጎ ምንለው እኛም ሌሎችም ሰዎች ማለት ነው። ሰው ግን በህይወት ደግሞ ፕሮሰስና ሂደት ነው። እያንዳንዱ ሂደትና ፕሮሰስ ዋጋ አለው። ስለዚህ ከልጅነት ጀምሮ ልጆች ያሉን እዛ ላይ መስራት አለብን። ልጆች ከልጅነት ጀምሮ ተምሮ አይደለም ዋጋው የሚያወጡት። ኦልሬዲ ዋጋ ያላቸው ልጆች ናቸው። በምንም ዋጋቸው አይተካም። አሁን ዋጋ ያለኝ ብሎ ያላመነ ልጅ ዋጋ የሆነ ጊዜ ያገኛለሁ ብሎ የሚፈልገው ነገር አይገኝም ምድር ላይ ማለት ነው። ስለዚህ በዛ መልኩ ማሳደግ አለብን፣ መሄድ አለብን። አንዳንድ ጊዜ ለራሳችን ያለን ዋጋ በተለያየ ምክንያት ትክክለኛው ነገር ማየት ላንችል እንችላለን። ወይ አስተዳደጋችን፣ ኑሯችን፣ ያለንበት ሁኔታ ምናምን ያን ነገር እንዳናየው ሊያደርገን ይችላል። ግን የመጀመሪያው ነገር ሰውየው ነው ራሱ መስጠት ያለበት፣ መቀበል፣ እውነቱን ለማየት መሞከር ያስፈልጋል። ቅድም ለዛ ነው ሰው በመሆኑ ብቻ ያገኘው ዋጋ በጣም ትልቅ ነው የምንለው። ለዛ ነው አሁን ለምሳሌ ማንኛውም ነገር አድርጌ የምጨምረው ላይ ዋጋዬን ስጨምር የነበረውን ዋጋ ይጨምራል እንጂ ያልነበረውን አይደለም ማመጣው። እኔ በትምህርት በዩ፣ በዝና በዩ፣ በእውቀት በዩ፣ በሌላም ነገር የማመጣው ዋጋ ቫልዩ አድ አደርጋለሁ እንጂ ያልነበረ ነገር አይደለም ማመጣው። ስለዚህ ያለውን መጀመሪያ ማወቅ አለበት። ዓለም ላይ እንዳይጠፋብን እንዳንረብሽ፣ ቅድም እንዳልሽው አንዳንድ ሰው ዋጋ የለኝም የሚለው አሁን እሱ ዋጋዬ ብሎ የሆነ ኤክስፔክት ያደረገው ነገር አለ ማለት ነው። ወይ ከሆነ ቢዝነስ ነው፣ ከሆነ ግንኙነት ነው፣ ወይ ከሆነ ትምህርት ነው። ስለዚህ ያ ነገር ሳይሆንለት ሲቀር ይላል ዋጋ የለኝም ይላል ማለት ነው። ዋጋ ከዛ በላይ ምን ዋጋ አለ? ሰው ከመሆን በላይ ትልቅ ዋጋ የለም ማለት ነው። ስለዚህ እሱም እንዳይጠፋብን ያለ አግባብ ደግሞ ዋጋዬ ትልቅ ነው ብለን እንዳንኮፈስም ትልቁ ዋጋ መጀመሪያውን ያለን እንደሆነ ማወቅ ጥሩ ነው። እኛም እንደው አንደርስታንድ ማድረግ ያለብን ግን በየጊዜው ዋጋችን እያሳደግን መሄድ ላይ ነው ማተኮር ያለብን። ዋጋ ያለን ሰዎች ነው ግን መጠበቅና ማሳደግ፣ በየጊዜው እለት ማሳደግ፣ ማንበብ፣ መጸለይ፣ ማመስገን፣ ማገልገል፣ መልካም ነገር ማድረግ፣ እነዚህ ሁላ ነገሮች የሰውየው ዋጋ እያሳደጉት ይሄዳሉ። እያንዳንዱ በህይወታችን ውስጥ ያስፈልገኛል ብለን የምናረጋትን ነገር ዋጋ የመስጠት ልምምድ ከሌለ አሁን ምን አለ እኔም በፊት የነበረው ነገር ምንድነው በጣም በህይወቴ ውስጥ ትልቅ ነገር ሀፕን ካላረገ ምንድናት እቺ ምናምን አለ ምን አለ አሁን እቺን አድርጌ ነው እንዴ ምናምን አሁን እቺን ተመረኩ ብዬ ነው ስለዚህ በቃ ዋጋ ሰጪው ማለት ነው። ከዛ ለካ አንቺ ዋጋ የመስጠት ልምምድ የለሽም። እንጆይ አታረጊው ምናምን አታረጊው አይደለም። አሁን ያንቺ ጋር መጥቼ አረኩ አይደለም እንጆይ ማድረግ አለብኝ። ይሄን በእያንዳንዱ አጋጣሚ በህይወትሽ የምታገኛቸው ነገሮች አንዳንድ የሆነ የህይወት ልምምድ አለ። እስኪ የሆነ ሄደ መጨረሻ ላይ እስቲ እንጆይ ታረጋዋለህ ታየዋለህ የሚል ልምምዶች ካሉ ከዛ ሀቢት ይሆናል አይደለም። እያንዳንዱ ደጋግመን ያደረግነው ነገር ሀቢት ይሆንና ከዛ የሚመጣው ማንኛውም ነገር ገልጠን አለማየት ይሆናል ማለት ነው። አንቺ የሆነ ነገር እየጠበቅሽ ነው ተሰናብቻለሽ መጨረሻ በዚህ ጉዞ መሰናበት ብቻ ነው የሚሆነው። ግን እያንዳንዱ ስታገቢ እንጆይ ማድረግ አለብሽ፣ ስራ ስትጀምሪ እንጆይ ማድረግ አለብሽ፣ ስታነቢ እንጆይ ማድረግ አለብሽ፣ ቫልዩም ማየት አለብሽ ማለት ነው። ምን አለ መሰለሽ ያለውን ነገር ያለ ማየት ብላይንድ የመሆን ነገር አለ። አሁን በህይወትሽ ውስጥ ያሉ በአት ቫልዩ የሚሰጣቸው ነገሮች አሉ አይደል? ብዙ ሰው ያና ዓለምም ደግሞ እንደዛ ያደርገንም። ዓለም የጎደለውን ነገር እንድናይ ነው ዋና ስራው ልምምዱ ማለት ነው። ከዛ ያለሽን ነገር አታይም። አይን እንዳለሽ ቫልዩ አታረጊም፣ ልብ እንዳለሽ ቫልዩ አታረጊም፣ ጤና ስላለሽ ቫልዩ አታረጊም፣ ወዳጅ ስላለሽ ቫልዩ አታረጊም፣ ስራ ስላለሽ ቫልዩ አታረጊም። እነዚህ ቫልዩ ያለ ማድረግ ልምምድ መጥቷል በእነዛ ነገሮች። ስለዚህ እነዚህ ትላልቅ ነገሮችን ቫልዩ ካላረግሽ ይመጣው ትንሽ ነው ባይ ዲፎልት በቃ ግልጽ እኮ ነው። አሁን ካለኝ ጤናና ካሉኝ ነገሮች በሙሉ የሚመጣ ነገር ምን ሊጨምር ይችላል? አሁን ያለው ይበልጣል ማለት ነው። ስለዚህ አሁን ያለውን ቫልዩ ካልሰጠሁት ይመጣው በሙሉ ትናንሽ ነው የሚሆነው። ከዛ ግን እንደው በተለያየ መንገድ ያን ነገር የሚመኙ ሰዎች ከውጭ ሳይሆን እንዴ እዚህ ደርሳለች እኮ ይሄን አድርጋለች እኮ ለምሳሌ ቤት ትሰራለች ይሉሽ እንደዚህ ሆናል ይሉሽ እንደዚህ ግን አንቺ ግን ሊሆን ይችላል ማለት ነው። አይገርምም በጣም። ስለዚህ ከትንሹ ጀምሮ መለማመድ አለብን። ለምሳሌ እኔ እቺን የወርቅ ማንኪያችን ስሰጪኝ እቺን ማየት ካልቻሉ ይሄን ቤት የሚያህል ወርቅ በሰጪኝ ማላየው እኩል ነው የእይታ ችግሩ ማለት ነው። እቺም ወርቅ ነች ያልነበረችኝ ማር እቺን ሳገኛት ዋው ይቺን ቫልዩዋን አንደርስታንድ አድርጌ ካልተደሰትኩ ካላመሰገንኩኝ ትልቁን ስም በምን አያዋለሁ? ወርቅ ብላይንድ ነው ማለት ነው። ስለዚህ እነዚህ ልምምዶች ይመጡና የትኛውም ደረጃ ብትተሺ አታዩም። በቃ በተሳተ መንገድ የተገነባ እኔነት ወይም ደግሞ ኢጎ የምንለው ዋና እይታ ወደ ዓለም ሲያይ መብለጥ መፍረድ የሚፈልገው የሆነ ሰው ሲያገኝ መተንተን መፈረጅ የሚመቸው በዛ ውስጥ በልጦ መገኘት በዛ ውስጥ ተሽሎ መገኘት ይፈልጋል ማለት ዝም ብሎ አይጠቅመውም። አሁን አንቺ ቢበልጥሽ ምን ያደርግልኛል?
ምንም አይጠቅመኝም እዚህ ጋር ከራስ ጋር መወዳደር እንጂ ትርጉም ያለው ምንም አሁን አንቺ ጋር በበልጥሽ ምንም ማገኘው ነገር የለም። ግን ኢጎ ሳትስፋይድ ያደርጋል እዚህ ጋር አንቺ ሲበልጥሽ አንቺ ሲፈርጅ ምን አይነት አለባበስ ነው ጸጉሯ እንደዚህ ያርጋ ምናምን ይላል። ከዛ እሱ የተሻልኩ ነኝ ነው በሱ ቤት አሁን ይሄንን ነገር በሆነ መንገድ ስፒሪቹዋሊ በመንፈስም በቅተን ነቅተን ማኔጅ ካላደረግነው በስተቀር ሃይማኖቱም አትፍረድ ይፈረድብሃል ነው የሚባለው። እኛ ግን ያ ልምምድ አለ በተለያየ መንገድ እሱን ከታመጣ ነው ሰፈር ውስጥ ትምህርት ቤትም ከተለያየ ቦታ ተምረነዋል። ከዛ እንግዲህ ስራ ቦታ ስመጣም እንደዛ የምንቸገረው ስራ በጋራ የምንሰራበት ዓላማ ተባብሮ ውጤት ማምጣት ነው እንጂ እኔ የተሻልኩ እንደሆንኩና አንቺ ያልተሻልሽ እንደሆነ ማሳየት አይደለም። አንቺን መመራሽ ከሆነ የኔ ትልቁ ዓላማ አንቺ ምርጥ ፖቴንሻልሽን አውጥተሽ ስራ እንድትሰሪ ማድረግ ነው እንጂ አንቺ ያልተሻልሽ መሆንሽን ማረጋገጥ አይደለም የኔ ስራ። ስለዚህ መጀመሪያ አንቺን ሳይሽ ማየት ያለብኝ ፖቴንሻልሽን ነው። አንቺ ውስጥ ትልቅ ፖቴንሻልና አቅም አለ። ማን አለ? ፈጣሪ አለ። በፈጣሪ አምሳል የተፈጠርሽው። ስለዚህ ሁኔታዎችን ማመቻቸት ከቻልኩ መምራት ከቻልኩ አንቺ ጋር ያለውን ፖቴንሻል መጠቀም እችላለሁ ነው። ስለዚህ ሳይ መጀመሪያ የሰውን ፖቴንሻል አዎንታዊ ነገሩን በጎ ነገሩን የማየት ልምድ ማምጣት አለብን ማለት ነው። ግን ይሄ የእይታ ብዥታችን ይመጣና ትንሽ ሰበብ ነው ይፈልጋል። ትንሽ ሰውየው ደክሞት እንዲህ ካለ ፍንፈርዳለን፣ ሰውየው ነገር ካለ ጀጅ እናደርጋለን። ስለዚህ ከመልካሙ ነገር ይልቅ ቀድመን የምናየው ኔጌቲቭ ነገሩን የማየት ልምምድ አለ ሰዎች። ይሄ ኔጌቲቪቲ ባያዝ ወይም ደግሞ ለአድሎ አለ ለኔጌቲቭ ነገር እሱ ሁሉ ይጨመርና የሰውየው ትንሽ ድክመት ከተጨመረ አለቀ በቃ። አሁን አንዳንድ ሰዎች በዙሪያችን ጠንካራ ሊሆኑ ይችላሉ እኮ እኔ ያለኝ ነገር ካንቺ ኤክስፔክት ማድረግ እኮ የለብኝም። እኔ አለኝ ማለት በተለያየ ውጣ ውረድ፣ በተለያየ ንባብ፣ በተለያየ ትምህርት፣ በተለያየ የላይፍ ኤክስፒሪየንስ ያንን አገኘሁት። ገዝቼ መቼም አይደለም በፍላሽ ልገዛ አልችልም። ሰው ሊሰጠኝ አይችልም፣ ሊያውሰኝ አይችልም። በላይፍ ኤክስፒሪየንስ አገኘሁ። አንቺ ደግሞ ያ ላይፍ ኤክስፒሪየንስ ከሌለሽ እኔን አይነት ሰው ልትሆኚ አትችይም። እኛ ግን እንደምናደርገው እኛ የገባን መረዳት አለ አይደል? የኛ ልክ አለ አይደል? ዝም ብዬ አንቺን በዛ ልክ ጠብቅሻለሁ ማለት ነው። አንዱ እሱ ክፍተት ይፈጽማል። ከዛ ሰውየው ዞር ሲል ለካ ወይ ሌላ ሰው ሲተካ ቦታው ላይ ሳይው ለካ ያኛው ሰውዬ ይሻላል የሚል ነገር እናመጣለን ማለት ነው። ከዛ ነገር ይደማመርና እንግዲህ መቼ ነው የምንነቃው? ሰዎች ከሄዱ በኋላ ትዳር ላይም የሥራ ጓደኝነት ላይም ፓርትነርሺፕ ላይ ምናምን ሁለት ነገር ነው። አንድ በእኛ ልክ ሰዎችን መዝንና ከዛ ሰዎች ትንሽ ከዛ አነስ ካሉ ቫልዩ አንሰጣቸውም። ከዛ በኋላ ሰዎቹን ዋጋ አንሰጥም። ዋጋ ባልሰጠናቸው ቁጥር ሰዎች ደግሞ እየከፉ እያኮረፉ እየከፋቸው እያኮረፉ እየራቁ ይመጣሉ። ያ ክፍተት ይፈጥራል። ብዙ ጊዜ እንደውም ማነሳው ምሳሌ አለ። አሁን የቤት አሲስት የሚያደርጉን የሚያግዙን እህቶች አሉ አይደል? እነዛን እህቶች ሁለት አይነት አመለካከት አለ። አንዳንድ ሰዎች አያመሰግኑም። ልጅቷ ከጧት ጀምሮ ልጅ ይዛ ቤት ጠርጋ ቤት ጠብቃ ልብስ አጥባ ምናምን ጠብቃ ሲመጡ ጉድለቱን ነው ወደ እንደመጡ እንትኑ በዚህ ጎድሎ እንደዚህ ያልተደረገ ምናምን ብለው ቫልዩ ያለ መስጠት ነገር አለ። ከዛ በኋላ ልጅቷ ከሄደች በኋላ ወይ እንትና ትግደለኝ ከሄደች በኋላ ማለት ነው እኛ ምን ዋን ምን ያማነው ጉድለቷን የማየት ልምምዳችን የሞላውን እንዳና ያረጋናል። እቺን ግን መገልበጥ መለማመድ አለብን። በእያንዳንዱ ጉዳይ ያለችውን ነገር ነው ያለ የጎደለው እንዴት እናሰራ። ሁሌ ይጎላል እኮ እኔ እዚህ ብቀጥሪኝ እኮ የምትፈልጊውን ያህል ላልሰራ ይችላል። የጎደለውን ግን የምናስሞላው ያለውን በመቀነስ መሆን የለበትም። ያለውን አክሰፕት አድርገን ያለውን አፕሪሺየት አድርገን ያለውን ኢንካሬጅ አድርገን ስንል ሰውየው ያዳምጣል፣ ለኛም ይጠቅማል ማለት ነው። መጀመሪያው መላቀቅ ያለብን ነገር እኔ ዋጋ ያለኝ ሰው ለመሆን አንቺ ዋጋ ማጣት የለብሽ። እኔ ዋጋ ያለኝ ሰው ለመሆን እዚህ ዓለም ላይ ለመፍካት ለማበብ ሌላ ሰው ዋጋውን ማጣት የለበትም። ይሄ መጀመሪያ ትልቁ ኢጎ በቃ እንዳናድግ የሚያደርገን ነገራችን በሙሉ ወደ ጎን ተያይዞ ወደ አንቺን የማይሆን ይሆን። ስለዚህ ትልቁ የኔ እድገቴ አንቺን አንድ ስቴፕ መብለጥ ይሆናል። ከዛ ቆማለሁ ካንቺ ጋር ነው ፉክክሬ። ስለዚህ አንቺ ደግሞ ከመጣሽ እኔ ዋጋ ላጣርለ። ስለዚህ በነገር ዓለሜ በሙሉ አንቺን ዋጋ ወደ ማሰጣት፣ ወደ ማጠልሸት፣ ወደ ማድበስበስ ይመጣል ማለት ነው። ይሄን ከሰው ውጪ እንደዚህ የሚቸገር የለም። ዝም ብለሽ አበቦችን ጽጌረዳውን ብትተኪው ያኛውን ብትተኪው በተተከለበት ቦታ ስር ይሰዳል፣ ግንድ ያወጣል፣ ከዛ አበባ ያወጣል፣ ይፈካል፣ መዓዛውን ይሰጣል። ከማንም አበባ ጋር ይፎካከር። የሌላ አበባ መብቀሉ አያበሳጨውም፣ አያናድደውም። የራሱ መሬት ላይ ይበቅላል፣ አበባ መዓዛ ይሰጣል፣ ተርፎ ያልፋል ማለት ነው። እኔ በጣም በህይወት የመራበት መንገድ እሱ ነው። ገሌ ቢም ፎካከረው ሰው የለኝም። ራሴን ሁሌ የራሴን ቤስት ቨርዥን እለት ራሴን እያሳደግኩ እሄዳለሁ። ራሴ ውስጥ መዓዛ፣ ራሴ ውስጥ አበባ፣ ራሴ ውስጥ በረከት እንዳላቃለው ማለት ነው። ይሄን ማወቅ እረፍት ይሰጣል መጀመሪያ። አሁን ሰው የራሱን ዋጋ አውቆ አንቺ ዋጋ አለሽ ለማለት መጀመሪያ ማረፍ አለበት እኮ ሰውዬው። እረፍት እኮ የለውም ውስጡ። አንቺ ፀጉር ሳይበሳጫል፣ ያንቺ መልክ ሳይፎካከራል፣ ያንቺ ድምጽ ሳይፎካከራል፣ ያንቺ ሞባይል ሳይፎካከራል፣ ቤት በኩል ይደግ ሰውዬው። ቤት በኩል ለራሱ ዋጋ ይስጥ። ስለዚህ መጀመሪያ ዲታችመንት ፈጥረን መለየትና ራሴን ችዬ የማድግ ፍጡር ነኝ ብሎ የሌላውን ሰው ማደግ በደስታ ማየት ትጀምሪያለሽ ማለት ነው። ሰው የሚባለው ፍጡር ትልቅ አቅም የተሰጠ ፍጡር ነው።
ምድር ላይ ያሉ ነገሮችን ብታይ ምድር ላይ እኩል የመጣ ነው። ከአንበሳውም ጋር ከጦጣውም ጋር ከዝሆኑም ጋር እኩል መተናል። እኛ ያለንበትን ተመልክቻው ያለወጥ ነው ነገር የለም አይደል? ይሄ ካሜራ፣ ይሄ ላይት፣ ይሄ ነገር በሙሉ ሰው ምድር ላይ ሲመጣ አልነበረም። ከየት አመጣው? ሰው ምድር ላይ ካልነበረ ከየት ነው ያመጣው? ከሰው ውስጥ ነው የወጣው አይደል? የሆነ ሰው እያሰበ ካሜራ፣ የሆነ ሰው እያሰበ ሞባይል፣ የሆነ ሰው አሰበ ከዚህ ውስጥ ወጣ ማለት ነው። ስለዚህ ሰዎች ተአምረኛ ናቸው፣ አቅም አላቸው ማለት ነው። እነዛ ሰዎች ደግሞ ተቀብተው ተመርቀው ተቀድሰው አይደለም የሆኑት የተናቁ አይሆኑም የተባሉ አይሰሩም የተባሉ የማናቃቸው ሰዎች ግን በጣም ዋጋቸውን ተረድተው አንደርስታንድ አድርገው ፎከስ በማድረጋቸው ፉክክር ትተው በመስራታቸው መፍጠር ችለዋል፣ ማውጣት ችለዋል። የሚያስገርምን ነገር ማለት ነው። እስካሁን እንዴት እንደተሰራ ከየት እንደመጣ የማናውቀው ነገር ሰዎች ግን በግለሰብ ፈጥረዋል። ስለዚህ ሰው የሚባለው ይሄን ያህል አቅም ያለው ፍጡር ነው ማለት ነው። ይሄን ከተረዳ መጀመሪያ ለራሳችን ዋጋ እንሰጣለን። ከዛ እማያት መቅደስ ውስጧ ጉድ ተአምር ያለው ብዙ ነገር መፍጠር የምትችል ነች ማለት ነው። ስለዚህ አንቺን ዋጋ ከማሳጣት ይልቅ ዋጋሽን ወደ መረዳት እመጣለሁ ማለት ነው። ስለዚህ በአጠቃላይ ለሰው ዋጋ መስጠት ማለት ለራስ ዋጋ ከመስጠት ይጀምራል ማለት ነው። አንድ እኮ ነን። እኔ ለራሴ ዋጋ ሰጠው ማለት ዋጋ የሰጠው በሰውነት አይደለም። ስለዚህ አንቺ ሰው አይደለሽ፣ ስለዚህ ላንቺም ዋጋ ሰጣለሁ ማለት ነው። ስለዚህ በዚህ አንጻር ከሄድን የምንመራቸውን ቲሞች ማሳየት ያለብን ዋጋ እንዳላቸው፣ ፖቴንሻል እንዳላቸው፣ አቅም እንዳላቸው። ክፍተት ይኖራል ወይ? ችግር ይኖራል ወይ? ድክመት ይኖራል? ኦፍ ኮርስ ሁላችንም አለብን። እሱን ግን እየሸፈንን እየበረታን እየቀረፍን እንሄዳለን። ቤተሰብም እንደዛ ነው ያለበት። ባል ላይ ክፍተት ብቻ ባል ላይ ጉድለት ብቻ ምናምን ማየት የለብንም። ያለውን መልካም ነገር ከተያየን አስቸጋሪ የምንለው ሰውዬ የመለወጥ እድል አለው። ፈታኝ ነው የምንለው ነገር የመለወጥ እድል አለው፣ የማደግ እድል ይኖረዋል። እንዴት ነው ፕሮቴክት የምናደርገው? እኔ አሁን አሰልጣኝ ነኝ። በአሰልጣኝነት ቫልዩ የምሰጣቸው ነገሮች አሉ። የምኖርበት የላይፍ ስታይል አለኝ። ይሄን አክብሬ ዋጋ ሰጥቼ ስኖር ይሄን ዋጋ የማያከብርልኝ ሰው ካለ፣ ይሄንን ዋጋ የማይረዳ ከሆነ፣ አሳይቸው የማይከተል ከሆነ እንግዲህ መራቅና መለየት ነው የሚሆነው። የመጨረሻው እድል የሚሆነው ማለት ነው። መጣላት አይደለም፣ መጥላት አይደለም፣ መግፋት አይደለም፣ መናቅ አይደለም፣ ከዛ ጋር የሚገናኝ አይደለም፣ መለየት ይሆናል ማለት ነው። ስፔስ መፍጠር ያስፈልጋል። እስከ መቼ? እስከሚያይ አይኑ እስከሚገለጥ እስከሚገባው ድረስ እኔ መለየት ይኖርብኛል ነው። አቮይድ ማናረጋቸውን ሰው መለየት ማንችላቸውን ጓደኛ ከሆነ ወንድም ከሆነ እናት ከሆነ አባት ከሆነ እንግዲህ የህይወት ጥበብ እዚህ ጋር ነው። ችሎ ተቻችሎ ታግሶ አስተምሮ ሰዎች ያንን ዋጋ እንዲረዱ እያደረግን የህይወቱን ዋጋ እንዲረዱ እያደረግን መኖር ህይወት የሚጠይቀው ጥበብ ይሆናል ማለት ነው። የሀገራችንንም ሰላም የሀገራችንንም እድገት ተባብሮም መስራቱን ተባብሮ መፍጠሩንም ነገር ከስር ከስር እለት እለት እያየን ዋጋ እየሰጠነው ላለን ነገር ዋጋ እየሰጠን ለሌለን ነገር ደግሞ ተባብረን እየሰራን ዋጋችንን አድ እያደረግን ኢትዮጵያ የምትባለውን ሀገር ማሳደግ መለወጥ ህዝቦቿም የተሻለ ኑሮ እንዲኖሩ ማድረግ እንችላለን። ያን ግን ለማድረግ ያሉን ዋጋዎች ማወቅ አንደርስታንድ መደራረግ ለራሳችን ዋጋ መስጠት ለወንድሞቻችን ዋጋ መስጠት ያስፈልጋል። በዚህ ውስጥ የማይቻል ነገር አይኖርም። መከባበር መዋደድ ለተሰጠን ነገር ለተሰጠን በረከት ዋጋ ከሰጠን የሚቀረን ትንሽ ነው።